ሲሉ እኮ መቼ ፈላልሽስ በል ማይመጣ ጉዴ እዛው አስነልሽ እንዴ ምንድን ነው ምን አማረው አይደለ? በጣም ያምራል። ኧረ ምን ያምራል እንደው አሁን ይሄ ምን ቃሪያ ምንድነው የሚያምረው? ሽሮ የት አለ? እንትን እኮ ነው በቴሌቪዥን ድኩር ሲያደርጉት አይቼ። ኧረ እንደው ይደኩርሽ እንደው አንቺ ልጅ ምን ሆነሻል? ለውጂ ራውዳው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የዚዙቲና እንዲሁ የትንሿ መቅዲ ቤተሰቦች እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። በያላችሁበት ሰላማችሁ ብዝት ይበል። በጣም ናፈቃችሁኝ። እንዴት ናችሁልኝ? ዘና ፈታ እያላችሁ እንደሆነ በቃ ሁሌም እያየሁት ነውና እኔም እናንተን ዘና ፈታ ለማድረግ በተለያዩ የቪዲዮ አማራጮች እየመጣሁላችሁ እገኛለሁ። ፋሚሊዎቼ ሁላችሁም ዘና ፈታ እንድትሉ ነው እንዲህ ምን ሆነው በጾም አንጀቴ እናንተ ታውቁ ምን አለባችሁ ብቻ በምሰራው ቪዲዮ በጣም እያበረታታችሁኝ ደስ እያላችሁ ከኔ ጋር አብራችሁ የምትቆዩ ፋሚሊዎቼ ሁላ በጣም ነው የምወዳችሁ። ክበሩልኝ። እንዴት ነው ዛሬ አላወራሽኝም? እንግዲህ እንደሚታወቀው ከዚህ በፊት የምንሰራቸው ስራዎች ነበሩ። ያው ልዌም ጀምሬ ነበር አላዋጣኝም። ያው እስኪ እንደው የቤት ሰራተኝነትን ልሞክረው ብዬ አስቤያለሁ። ያው እንግዲህ እንደሚታወቀው ሌላ ስራ እየሰራው ነበረ። ልዌውንም ሞከርኩት፣ የሚያዋጣም አይደለ። ፌርሙዜም ተሰርቆ ቀረ፣ ኪሳራ ውስጥ ገባው። እስኪ እንደው ባይሆን የቤት ሰራተኝነትንም እስኪ ልሞክረው ብዬ የመዳም ቅመሞችንም ደግሞ እስኪ እንዴት እንደሚያደርጓቸው የስራውንም ሁኔታ ሊያው ብዬ ዛሬ እንደሚታወቀው ከዴቫ ጋር እንደሆንኩኝ ይታወቃል። ያው ዴቫም አሁን ደህና ነው እና ሰራተኛ እንፈልጋለን ሲሉ ሰምቻለሁኝና እኔ ያው ደላላ ማውቀዋለ ምናምን ብዬ አገናኛቸው። ግን ሰራተኛውን የምትመጣው ማናት? እኔ ወራሴ ነኝ የምሆነው። ስለዚህ ያለውን ሪያክት ከኔ ጋር ሆነን ነው የምናየው ማለት ነው። እንዴት ነው ከኔ ጋር ውሎ ለመዋል ዝግጁ ናችሁ ፋሚሊዎቼ? ብቻ እንዴት እንደሚሆን እሱ ነው የሚያውቀው። ብቻ አሁን እየመጣ ነው የዴቫ ወንድም መጥቶ ሊወስደኝ ነው። ተቀጣጥረናል። እዚህ ቦታ ደላላ አገናኝቶናልና እኔም ያው እየጠበቅኩት እገኛለሁ። ብቻ ያለውን ነገር አብራችሁ የምታዩ ጉር ነው የምሰራቸው ዛሬ። እንዴት ነው ግን አላማረብኝም? እስኪ ወደ አዲስ ስራ እንግባቦ። ብቻ ከኔ ጋር ሁኑ ፋሚሊዎቼ። ዘና ፈታ ሳቁልኝ። አቦ አንድ ሰው እንዳይከፋው ወላሂ ፈታ ዘና በሉልኝ እስኪ የኔ መዳም ቅመሞች። እነዚህ እንትኖች መዳሞቻችሁ የሚያቃጥሏችሁ ሁላ እስኪ ዛሬ ላይ ሆኖ ያው ግን እኔ ጥሩ ቤት ነው የምገባው። እንዴት ነኝ? አሪፍ ነው። እሺ በቃ እንጠብቀው። ለማንኛውም እየመጣው ደርሻለሁ ብሎኛል። ሸጋ ቤት ሊገጥመኝ እንደው ሰላም ነሽ? እንዴት ነሽ? ደህና ነው ጋሽ። እንዴት ነው ታቡ? አንቺ ሰው ቤት የምትገቢ? አዎ እኔው ነኝ። ነይ እሺ ተከተይኝ። እሺ ጓዜ እሱ ያው ሰው ቤት ልትገቢ አይደል እንዴ? እሺ ምን ወደዚህ ነው። ኧረ ምንድን ነው? አረጋጊው እንጂ ቀስ በይ። ኧረ ነይ እንጂ ቀስ በይ እንጂ ምንድን ነው? አረጋጊው እንጂ። እሺ ዲያግ ነይ በዚህ ነው። ኧረ ነይ
ሰራተኛው መጣች። አውሪያት ነይ። እዚህ ነው ቤቱ። ያው ነይ ግቢ። ማሚ ያለች ግቢ። አውሩ ግቢ። አውሪያት። ሰላም ነው? እንዴት ነው? ደህና ነው? እንዴት ሰላም? ደህና ነው። ሰላም ነው? እንዴት ነው? ሰላም ነው? ደህና ነሽ? ጀግነኛ ቦደና ነው። ሰላም ነው? እንዴት ነው? ደህና ደግሞት ሰላም ነው? ደህና ምንድን ሰራተኛ ግን? አዎ ሰራተኛ መጣለ። ሰራተኛ መጣለ። ማን ያመጣልሽ? ጥሌ ነው የመጣው። ኧረ ጎበዝ፣ ጥሩ ስራ ሰርቷል። ጎሽ። የት ነው ሀገርሽ? ምን አሉ እመዬ? የት ነው ሀገርሽ? የኔማ ያው እንግዲህ በእናቴ ቆቦ ነኝ። ቆቦ ያውቁታል? አዎ ደግ ቆቦ የቆቦ ቆንጅዬ ነኝ። ቆቦ የት? ቆቦ እዛው ቆቦ ነው። ቆቦ ነው ያውቁትም? እናውቀዋለን እንጂ። እዛ ነኝ። ሰሜን ነው? ሰሜን በዛ በገደሉ በነ አስናቀው ደጃፍ ጥፍ ሲሉ እኛ ቤት የሚያገኙት። በአባቴ ደግሞ ያው ቦረና ነኝ። ቦረና በዚህ ኧረ ታያዣለሽ? አዎ ታያዥ አለ። አይ ጥሩ ነው። እንኳን ጥሩ መጣሽ። ስንት ዓመትሽ ነው? ትልቅ ትመስላለሽ። አግብተሻል? ገና ነሽ? አይ ሰራተኛ እያሉ እየመጡ ስልክ ያበዛሉ እና ደግሞ ወንድ ይዟችሁ ይሄዳል ምናምን እና እናቴ ተቸግራለች። በዚህ ስለሚያስቸግሯት ወንድምንም እየመጣ ስለሚያስቸግር ይዟቸው ስለሚሄድ ለዛ ነው የጠየቅኩሽ። እሺ ደግ እና ባልም የለሽም? ኧረ እንደማ ለምንድን ነው የምትሸፋፈኘው እንደዚህ? ባላሉ እናቴ የምታስቅ ልጅ ናት ይችላል። እኔ ያው የቆቦ ቆንጅዬ ነኝ አልኩት። ያው እንደው ብታይ አልኩ የማይጠይቅ ሰው የለም ባልማ። እኔ እንደው ያው ከተሜው ልየው ብዬ ዝም ብዬ ወደ እናንተ መጣሁኝና ሰራራ ግብያ። አይ ጥሩ ነው። የምትሸፋፈኙ ግን ለምንድን ነው? ትንሽ እንደው ጉንፋንም አሞኝ ስለነበረ ራሴንም ይዞኝ ነበር። ዛሬ ቡና አልጠጣሁ። አይ ቡና ትጠጫለሽ አሁን። እንግዲህ እናቴን በደንብ አርገሽ ትንከባከቢልኛለሽ። በደንብ አርገሽ እሷን ነው የምትጦሪኝ። እንግዲህ አረዲክ ቆንጆ አርገሽ እንዳታስቸግሪያት። አመል ያለብሽ አትመስሊም ስትታይ። እንደው እንደዚህ የሚለኝ እናቴ አባዬና እማዬው እንደው እነሱ ቀጥተው ነው ያሳደጉኝ። ምንም አውቀው ታሪክ የለም። አይ ጥሩ ነው። ስራ ትችያለሽ? አዎ እንግዲህ በጣም ልጅም አይደለሁ፣ እሰራለሁ። ስራ ያሳዩኝ ትችያለሽ? ምን ትችያለሽ? ያው ምበሉት እናንተ ምንድነው? ያው እንግዲህ የተለያየ ወጥ ነው መስራት ትችያለሽ? እንጀራ መጋገር ትችያለሽ? ለዛውም በምድጃው ቆስቆስኩ ነው የምጋግረው። ኤሌክትሪክ አትችይ? አሳዩኝ። ያው በቴሌቪዥን ነው የሚባለው፣ በዛም እያየሁ ነበረ። ልብስ ማጠብ ትችያለሽ? ይሄ ምንድነው የሚባለው? የልብስ ማጠቢያው። በማጠቢያው ትችያለሽ? በሳፋ አለ ማሽን አላ እኔ አላውቅም፣ ግን ያው እሱ ቢሆን ደግሞ አሪፍ ነበር። ችግር የለውም እናሳይሻለን። ትለምጃለሽ። የግ ነው እናቴ። አሁን ይኸውልሽ ወሬውን አታብዢ እና ማለት ነው ወሬ የማያስፈልግም። እኔም ምሳ አልበላሁም፣ ማዘርም ጾመኛ ናት። ቆንጆ ሽሮ ሰርተሽልን እንግዲህ እቃሽንም አስቀምጪ። ይኸው እንግዲህ ቤትሽ ነው እንግዲህ ስራ ጀምረሻል። ተያዝሽ ግን ይመጣል ብላለች፣ ታመጫለሽ። ይመጣው ምናምን አለልሽ። ሽሮሙ እዛ ቀራርቦልሻል። ደግ እንግዲህ ሳታገኝ ካሉ እንግዲህ አይዞሽ በቃ እንደ ቤትሽ ይኸው። እሺ አይዞሽ። እንደው ምን አይነት ቀልደኛ ናት፣ ወሬኛ እንዳትሆንብሽ እንጂ። ቴሌቪዥንም አላችሁ እንዴ?
ቴሌቪዥን ታዲያ የሌለበት ቤት አለ እንዴ? እንዴት አለይቱ ልጅ በጣይ እንዴት ፍሪጅ አይተሽ አታውቂም? ምንም አትሆኝም፣ ትቀዘቅዣለሽ እንጂ ያቀዘቅዝሻል። ዝም ብሎ በቃ ሞቅ ላብ ያለኝ ጊዜ ዝም ብዬ መግባት ነው እዛ ውስጥ። አዎ ትገቢያለሽ፣ ሻወርም አለው። ኧረ እባክሽ አሁን ወሬውን ትተሽ ምግብ ስሪልን እኮ አልነሽ። እሺ እኔማ ያው ቲቪውን ሳይ አይቼም አዲስ ሆኜ እኮ ነው። ቲቪ ታውቂያለሽ? ቃና አላችሁ? ቃና ቃና የምትመለከቺው ነገር አለ ማለት ነው። እንትና ነው ችኩር ናይ ነበር። አይ ችኩር አናይም እኛ ቃና ናይ መረ ቆይ እስኪ እኔ ጎረጉረዋለሁ እንዳመሌ አይደለ? ጎረቤት ነበር የማየው እስከዛሬ አንድ ነበረ፣ ግን እንደው ትልቅ ነው። ቲቪው ትልቅ አተለቀብሽ። ይሄስ ማን ነው የሚሉት? ምንድን ነው ዋይፋይ ነው ማለት? ዋይፋይ ዝም ብሎ ዳታው የሚበራው እሱ ይሰራ ጊዜ ነው። ዝም ብሎ ማየት ነው እሱ ሳለ ዋይፋይ ፈለግሽ? ዋይፋይ ገጠመልሽ? የጋው እሱ ካለ ነው ምግቡንም ከዛ መስራት ነው፣ ሁሉንም እዛው ማየት ነው። በቃ ችግር የለም። ዋይፋይ አስገጥምልሻለሁኝ እኔ እንዳትቸገሪ። እስከዛው ድረስ አንቺ ባለው ነገር መጠቀም። ለአንቺ ለብቻሽ ዋይፋይ አስገባልሻለሁ፣ ለብቻሽ ፍሪጅ አስመጣልሻለሁ፣ ቀዝቀዝ የሚያደርግሽ። ለስራ ነው ግን የመጣሽው? አዎ ስታይ ጎበዝ ትመስላለሽ። እስቲ እንደው ምግብሽንም እንቅመስልሽና እንደው ያለው ሙያሽን እንይልሽ እስቲ፣ ከዛ እንወስናለን። እኛ ደግሞ እሱ ብቻ ነው ልጅ አሉ። ለኔም ወንድም አለ ይዞሽ የመጣው አንድ ወንድሜ ነው። እህቶችም አሉኝ፣ አሁን አዲስ አበባ ናቸው። ያው እስካሁን ያይሽን ነን፣ 3 ነን። የነዚሁን ሁሉ ልብስ ማጠብ እኔ አንቺ ነሽ። በዛ በማሽን በሚባለው በማሽን ቆንጆ እያለሽ ካልስም አለ የሚጨምቀው፣ ካልስም አለ ልብስም አለ፣ ሁሉንም የምታጥቢው አንቺ ነሽ። እንግዲህ የመጣሽው ለስራም አይደል? ስለዚህ ያዋችሁ እንደው ደግ ትመስላላችሁ። እንደው ሳያቸው እንደው ድንግጥ ነው መየን የመሰሉኝ። አሁን እናቴ ብዙም አታወራም። ለምን ይደክማታል። እኔ አሁን ሰራተኛም ያስገባንበት ትልቁ ዓላማ እንዳታደክሟት ነው። እሺ ወሬም ምንም የለም። ሰዓቱ ሲደርስ ምሳውንም ቡናውንም እያረግሽ እናቴን መንከባከብ ነው። ኧረ እንደው ምንም እኛ እናስቸግርሽም። ከስንት አንዴ ነው ብንመጣ። እንደዛ አድርግሽ ነው የምትንከባከቢያት። እሺ አንተው ብቻ ያችን ያልኩህን እንትኗን ዋይፋይዋን አስመጣ። ስልክ አለሽ ግን? እኔማ ስልክ አለኝ። ስልክ አለኝ። ዋይፋይ አስመጣልሻለሁ። ስመጣ ዝብልን እንድትይ ነው ማረግሽ። አረብ ሀገርም ነበረች እሷ ናት። አሁን እንደው ለጾሙ መደበሪያ ሆንሻል ብላ የላከችልኝ። ይሄ ምንድነው የሚባል ትልቁ ስልክ ነው ያለኝ እንጂ ድሮ ጠቋጠቆ ነበር። አሁን የለም። በቃ አሁን ምሳውን አምጪ ሰሪና ሽሮ ቆንጆ አድርገሽ እጅሽን ደግሞ በዛው እናያለን። ሙያሽን እንግዲህ በዚህ ነው ናችሁ። ሁሉም ነገር ተሟልቷል። እንግዲህ ቆንጆ አድርገሽ ሽሮን ቆንጆ አድርገሽ ስሪ። ሂጂ ግቢ። ታሳይሻለሽ። ወይ ታሪክ እንደው ወይ ጉድ! እንደው ኮሜዲ የሆነች ልጅ ይዞ ይምጣ እናቴ። ኧረ እንደው የምትሆን አትመስለኝም እኮ። ቴሌቪዥንም አለ ትላለች፣ ፍሪጅም ጉደኛ ናት። እስቲ እንደው ወጧን እንቅመሰውና እንደው የምትሆነውን አይቼ ፍሪጅም ዋይፋይም እገዛልሻለሁ ብያታለሁ። እንግዲህ ልያት ትንሽ ልዝናና። የማይመጣ ጉድ የለም። እስቲ ልሳቅባት ትንሽ ታስቀኝ። ጉዷን ማየት ነው። ኧረ አትሆንም እንደው ከውን ሰባበረችልሽ። እንደው ጉድ የማይመጣ ጉድ መጣ። ከውን ሰባበረችልሽ። እንደው እንያት እስቲ ለዛሬ እንደው እናያት፣ እንፈትናት። እስኪ ትፈተናው። ግን ምስኪን ትመስላለች። ደግሞ ሰው ደህና ናት፣ ግን ቴሌቪዥን አለች፣ ፍሪጅ አለች። ኧረ ስራውን ትታ ቴሌቪዥን ልታይ እኮ ነው። ብዙ ነገር የለመደች ትመስላለች። ኧረ እንደው ከውን ሰባበረው። እንደው ጉድ እናቱ ቀስ ብለሽ ደግማየው
ኧረ ወይኔ ዛሬ ጉድ መጣ። ብስራት ያላየው ጉድ። እንደው ሽሮ ዘይት ጨመራል? አዎ ዲያል ታዲያ ሽሮ ላይ ዘይት ይጨመራል? እና ምን ይጨመር? ዘይት ይጨመራል። ዘይቱን አብሲት መሰላት እንዴ? ማየ ሽሮ ይወዳሉ? ውፍር ብሎ ነው ሽንኩርት ይገባበት። አዎ ሽንኩርት ታዲያ የሌለው ሽሮ አለ እንዴ? ሽንኩርት አድርጊበት። ከዛ ብስል አድርገሽ አምጪው። ሽሮም አችል እንዴት ነው ዶሮውን ምሳሌ ሳይት ያለማረ ሲበሉት ያቀራላል። ማየ ስንት ብርጭቆ ውሃ ላድርግበት ድስቱ? ቡና አረገችው። አንድ ጆከር ጨመሪበት አንቺዬ። አይ መጥነሽ መስራታችሁም እንዴ? አረ እንደው ስንት ጆካለች ቡና አረገችው። አረ አትሆንም። ይሄ ሽሮ አይደለም መቼም። ውሃው ሳይሆን ማየ ሽሮ የምን ውስጥ ነበር አሉ? እሱ ሳህን ውስጥ አይደል? ወይ እኔ እንደዚህ ያደከመችኝ አንቺን አሰብኩት እኮ እንዴት እንደምታደክምሽ። አረቻ አትሆንም አንተዬ። ሁሉም በጠየቃ ሆነ ወይ አላቅም አትል እንዳለ አላውቅም ብትል ብታሳየት ይሻላል እኮ። እንደው ሌላው ቢቀር እችላለሁ አለች። አይ ኧረ ምን ትችላለች እቺ? ገንፎ ነበር ስሪ ማለት የነበረብን። ኦ ገንፎ ቀርቶ ሽሮውንም አልተሰራም። አይ እናቴ ዶክ ኮሜዲ ልጅ ነው የመጣችው። እንደው የጥሌ እንዴት አለ ይተወና ያመጣው እንዴት አይነቷን ነው ያመጣው? እንደው አስቂ ኮሜዲ ሆነች። አረ እንደው ስሟ ማን ነበር ያለችኝ? እንደይ ስሟን ማለት ማነሽ? እናት አቤት ነይ እስቲ እንደው ስምሽ ማን ነበር ያልሽኝ? የኔማ እንደው ብዙ ስም ያለኝ አንዳንዴ ፍሩንጎ ይሉኛል፣ አንዳንዴም ደግሞ ይሄ የሚባለው እበስ አቦኩ እበስ ኢቢኤስ ስላለው ብለሽ ነው እበስ ያልሽው? እሺ ቆይስልኝ። መቅደስን ትመስያለሽ ይሉኛል። መቅደስን አለሽ? እሺ ሰሚ ልንገርሽና መቅደሱ ይቅርና አሁን ትርንጎ ነው ስምሽ። ትርንጎ ይዘሽ ነው ቶሎ በሚገው። ትርንጎስ እንደው ብዙም ደስ አይለኝም አቦ። ለምን? መቅደስ ይሉኝ። ትርንጎ ነው አላልሽም? ምን ስም ነው እሱ? የሰፈር ስሜ ነው ያልኩት። ትርንጎ ነኝ እኮ ስላልሽኝ ነው። መቅደስ ነው። እሺ መቅደስ ይኸው ስሜ እበስ መቅደስ። ኦ አረ ልቤን አደከምሽኝ። አረ ደከምኩ። ምግቡን አንጨው ዲያግ ምግቡንማ ጠርተውኝ። ምን አይነት እንደው አንፍር ናት። ወይ ትርንጎ አረ ጉድ ነው። ወይ መቅደስ ደርሷል። ይዘሽ መጣሽ? አዎ እዚህ ጋር እስቲ እንሞክረው። አረ በስመ አብ እንዴ ምንድን ነው እንትን ነው እኮ ምን ይሄ አማረው አይደለ? በጣም ያምራል። አረ ምን ያምራል እንደው አሁን ይሄ ምን ቃሪያ ምንድነው የሚያምረው? ሽሮ የት አለ? እንትን እኮ ነው በቴሌቪዥን ድኩር ሲያደርጉት አይቼ። አረ እንደው ይደኩርሽ እንደው። አረ ልቤን አደከምሽ። የቃሪያ ምን በላውኛል? ታቃጥኝ ነው እንዴ? እኔስ ነው ሲደኩሩት አይቼ ነው። አንቺ እንደው ምን አይነት ቀልደኛዋን ነው ያመጣብኝ? እንደው ቀልደኝ ከየት ነው ያመጣት? እንደው ምንም የማታውቅ ሽሮን። እስቲ እንደው ሽሮን እስቲ አድርጊው። ዲያግ እንግዲህ አረ በስመ አብ ምንድነው? ውሃ ነው እንዴ? አረ ወይኔ ውሃ ነው ሽሮ። እስቲ አንቺው ቀጠን ያለ ሲሉ ውሃ ነው እኮ መቼ ፈላልሽስ? ጉድ በይ አስቀምጪው። እዛው መልሽ። ይሄንንም አንሺው በቃ የደኮርኩትን የማይበሉ አደኩ። እዛው ይሄን ራስሽ ትበያለሽ። እዛው ውሰጂ። ማን ነበር? ትርንጎ ውሰጂ። ሂጂ መቅደስ ነው አሉ። ሂጂ መቅደስ በስ ሂጂ። ሰሙንስ ይዘሽዋል። ኧረ ምን አይነት አድርቅ ይዞብሽ መጣ። ኧረ ምን አይነት አድርቅ። ሽሮማቺ አላውቅም እኮ ብትል ችግር የለውም እኮ ታሳያለሽ። ታሳያት ነበር። ሁሉንም እችላለሁ አለች። ነይማ ነይ ትርንጎ ነይ። ማንሽ መቅደስ ቤስ ነይ። ማንቺን ብሎ ኢቤስ ነይ። እንደው ምን ቆይ እስቲ ቁጭ በይ እስቲ። አሁን እዚህ ጋር
እያደረግሽን ስለሆነ ፌስታልሽን ይዘሽ በመጣሽበት ልትይጂ ነው። ለምን መሰለሽ? አንድ ምንም ነገር አትቺ፣ ሁለት ደግሞ ሌላ የሚያደርቀን ሰው አንፈልግም እኛ። ገባሽ? እናቴን ትንከባከቢያለሽ ብዬ ባመጣ ፍሪጅና ዋይፋይ የምትይ ብቸኛ ሰው እኮ አንቺ ነሽ እኮ። ትርንጎ ምንም አላውቅም ብትይ ትማሪያለሽ። እንዴት እንደዚህ ታደርጊያለሽ? ያው እንግዲህ እኔም ሀገር አቋርጬ ነው የመጣሁት የእናትና አባቴን ህይወት እለውጣለሁ ብዬ። እሺ ሽሮ ሰራው። ድኩሩን ደግሞ ቴሌቪዥን አይቼው ነው አልኩ። ምንድነው በቴሌቪዥን ያየሽው ድኩሩ? አሁን ይሄ ድኩሩ ቀርቶብሽ ሽሮውን አጣፍተሽ አሰሪ። እንዴት ነው በዚህ አይነት ባልስ የምታገቢው? ባሉን እስከቻው መጥቻው ነው እሱን ሲተውት ባያነሱብኝ ነው የሚሻለው። እንዴት ነው ባያነሱብኝ ማለት? ባል እኮ ሙያሽን አይቶ ነው የሚያገባው። ዝም ብሎ ያገባሻል እንዴ? ሽሮ ሲል ሽሮ ብጥብጥ የምታመጪ እንደኛ ብሎ እንደዚህ ሸጋ ነው። ኧረ ምን ሸጋ ምን ሸጋ ነው? ሸኖ ለጋ ነው ይሄ። ኧረ እባክሽ አትቀልጂ። ትርንጎ ተይ፣ አስቀሽ ልትገሊኝ ነው እንዴ? ኧረ ኮሜዲ ነሽ አንቺ። ኮሜዲ ነው መሆን ያለብሽ። ለዛም እኮ እበስ መቅደስ አሉ። አዎ እበስ መቅደስ ያሉበት ምክንያት በቃ አንቺ ኮሜዲ ብትሆኚ ያዋጣሻል እንጂ የቤት ሰራተኛ መሆን አትችይ። እሺ ይሄን ስናገርሽ እንዳይሰማሽ ደግሞ የመጣሽበትን እኛ ትራንስፖርቴሽንም እንሰጥሻለን። እኛ ጋር ግን አትቀጥይ እና ለማንኛውም ልብስሽን ይዘሽ ወደ ቤትሽ ወደ መጣሽበት ልጅ ጋር አገናኝሻለሁ። አይ እንደዛ ነው። አሁን እንደዛ እስከሚመጣ ድረስ ዝም ብለሽ ቁጭ በይ። ሲመጣ ትሄጃለሽ። ሰው ጋር መነካካት የለብንም እኛ። እሺ ሰዓቱን ይውልኝማ። ለምን ፈልጌው ነው። ሰዓቱ ምን ያደርግልሻል? 10 ሰዓት ጋሽ ምን ነው? ሆነህ ነው? 10 ሰዓት ሞት ይርሳል እንዴ? ባሉ ቴሌቪዥኑን እንደው ያብሩልኝማ። ምን ብሎ የነ እንትና የነ ማነው ጣና ላይ የነ ስሙ ሳላወራማ ይረዱኝ። አረ እንደው በዚህ ሰዓት የሚታየው ምን አይነት ጉደኛ ነሽ? በል ያብሩልኝማ። አሁን ትናንት ልጅቱ ታግታ ነበር። እንደው ይድል ዛሬ ምን ሆነ ይሆን? ይክፈት። አረ ተውጣ። አረ እንደው አስወጣት እቺ ልጅ። ምን አይነት ጉደኛ ነሽ ደግሞ ብለሽ ቃና ክፈትኛለሽ? እንደው በሱማ ቀልድ አላውቅም። በሉ ይክፈቱልኝ። በኋላ አስተካክየ ሽሮውን ስጋ ወጥ አርያ አመጣዋለሁ። አረ ሽሮውን ስጋ ወጡ ቀርቶብን ምን ነው በቅጡ እንትን ባልሽን። አንቺ ቀልደኛ ነሽ። ነይ ተነሽ። ወዴት ተውጣ? መጣሽበት ልብስሽን ነሽ። እንደው ጋሽዬ ተው። ነይ ፌስታልሽ ነሽ። የመጣችበትን ሰጣት ብሏል። አረ አንዴ ምንድን ነው አንዴ? ምን ነው የምታየው? አረ ልጅቷ ታገቷ ብቻ አይችል በቃ እንድናት እንዲያመጣብኝ። አረ ጋሽዬ ወዴ ከጓለሁ ልጅየው ጋር አገናኝሻለሁ። እዛ ጠብቂው፣ እደውልለታለሁ። ሂጂ መሳፈሪያው ሂጂ። አንቺ ነሽ አስቸጋሪዋ ከድመቷ በላይ። ሂጂ እዛ ጋር ሆኜ እደውልለታለሁ። ምን አይነት ጉደኛ ልጅ ናት እንደው! ኧረ ጋሽዬ እንደስከሰ እደውልለታለሁ። ሂጂ አሰሳ ሄድብኝ ሮ እንዲማጨኩንብኝ አትቆጭ። ልደውልለት እንደው ቃና ክፈት። አብሩልኝ ብቻ አንዴ ብረት አርጉልኝ እስከሚደውልልው ለሌው አረፊ ስርዓት አትሽ እስከመጣ ደጃፍ ላይ ይገትሩኝ ነው። አዎ ሽሮ ብለሽ ቃሪያ የምታመጪ ምን አይነት ጉደኛ ነሽ? ሰውዬው እስኪመጣ እንደው ያየው ከመጦር ነው። ዝም በይ። ደጃፍ ላይ ገትረው የሚያስቡ ሃሎ፣ አንተ ምን አይነት ጉደኛ ሴት ነው ያመጣብኝ? እብድ ሴት ይዘህ ትመጣለህ እንዴ? እናቴን እንድትካድም ብል እብድ ሴት ይዘህብኝ ትመጣለህ እንዴ? ቃና ክፈቱ ፍሪጅ አስገቡኝ የምትል ሴት። ኧረ ምን አይነት ጉደኛ ሴት ናት? በላና ውሰዳት። ና የፈጠነ ና ቶሎ በል። እናቴን ልታደርቂያት ነው እንዴ? አንቺ ምን አይነት ጉደኛ ሴት ነው?
እብድም አሉኝ እኔ ጎራውና ማን አባቱ ነው? ኧረ ምን አይነት ጉደኛ ሲመጣችብን ምንድን ነው? ምንድን ነው? አሞሻል እንዴ? አልሳውኩም። ዘራፍ አካኪ ዘራፍ ማን አባቱ ነው ትሩንጎ የሚለው? እስኪ ያሳየኝ። ዘራፍ እንዴ! ኧረ አንቺ ልጅ ምን ሆነሻል? ዘራፍ አካኪ ዘራፍ ነይ ውረጂ። ነይ ውረጂ። ነይ ውረጂ። ኧረ እቺ ምን እብድ ሴት ነው ይዞብኝ የመጣው? ነይ ተነሽ። ኧረ ሪያ ሂጂ አንቺ ሂጂ ሞዛዛ የኔው ጉድ ኧረ ወይኔ የኔው ጉድ ወይኔ እናቴ ወይኔ አንቺ እንደዚህ ተነቅ አላውቅም። ወይኔ መቅደስ ወይኔ ማዘርዬ ሲያባጡ ቁጭ ብለው አዩ መረቆያ ተጎይ ጉርዴን ከፈላ አንቺ እኔ ውጪ እብድላኝ ውጪ። እንደው ምን አይነት ልጅ ናት እንደው። ወይኔ ግሪፈላ አንቺ እኔን ፕራንክ አደረግሽኝ ተሸፋፍለሽ። እኔን ፕራንክ አደረግሽኝ ማዘርዬ ይዘው ከማሚ ጋር ፕራንክ አደረግሽኝ። እኔ እኮ ሽሮ ማቀው ምን አይነት ሽሮ አመጣሽብን እንደው? ኧረ ያለ አንቺ ምን ጉድ ነሽ እንደው እንዴት አሰብሽው? እኔን ትሩንጎ እኔ የምር ጌታን እንትን የመሰለኝ ሪል ነበር የመሰለኝ። አሁን እንግዲህ ቲቪ እንክፈቱልኝ። በሉ ልደላደል። እዚህ ላይ ቁርጤን ልጅ ኧረ ጉደኛ ነሽ የምር ሰራሽልኝ። ኧረ እንደዚህ ስቃይ ነው ሰራተኛ መሆን። አያርስ አይደለ? እንዴት አያርስ ነው እንዴ? አንቺ እኮ ሰራተኛ እኮ አልሆንሽም እኮ። ሰራተኛ ሳትሆኚ የሆንሽው አሿፊ ሰው እኮ ነው የሆንሽው። ፍሪጅ ውስጥ አስገባኝ አልሽኝ እንደው ብለሽ እኔ የምር የሆነ ነገርሽን እኮ ጠርጥሬሽ ነበር፣ ግን ደግሞ ስንምልም አልሽ አሳዘንሽኝ እንጂ ጌታን እልም ላደርጋት ነበር። ማሚ ግን የምር እሷ መስላሽ ነበር? እኔ አልመሰለችም እንዴ? መቼ ጉደኛ ናት። ምን አይነት ጉደኛ ሴት! ኧረ ማሚ ግን የምር እኔ እኮ አልመሰለችኝም። እሷው ናት እቺ ጉደኛ። እኔ የሆነ ነገር እኮ ተጠራጠርኳት፣ ግን እንትን አለችብኝ። አወራሯ ምናምን ቀየረችብኝና ከቦረና ነው የመጣሁት አለች። ደግሞ ቆቦ ነው ያልኩት። ቦረናም አለች እንዴ? ቆቦ በአባቴ ናቸው በእናቴ ቦረና። አንቺ ቆቦና ቦረናን እንዴት ነው አገናኘሽው? በዚህና በዛ ፍቅር ነው ፍቅር። ኪሎ ሜትሩስ እንዴት ነው? አይከብድም? ኧረ አንቺ ጉደኛ ነሽ። ኧረ ቢስሚላ ግን የምር ማለት ነው እኔ የምር የመጣሁሽ እኔው እንደ ከመቅደስ እንደያለሁ። ኧረ በጣም ነው የምትለኝ የምር። ከመቅደስ ተበልጫለሽ ወይ? ኢቢኤስ መቅደስ አለች። ኢቢኤስ መቅደስ እንዴ! ጭራሽ ፋሚሊዎችሽን ይዘሽ ነው? አዎ እንግዲህ ምን ታደርገዋለህ? ወይኔ ተበላን። ለማንኛውም ተሳክቶልሻል። እኔ ፕራንክ አረግሽኝ ማለት ነው። አዎ ማሚንም ፕራንክ አረግሽ። ማሚ ደክሟትም ስለነበረ ጾመኛም ስለሆነች ምን አይነት መጣችብኝ እንደው ምን አይነት ጉደኛ። ገርሞኝ ነው። እሷ ገረማት የምር አስጨነቅሻት። ደግሞ መናገር አትችልበትም እናቴ። እንደዚህ ሰዎችን እንደዚህ መናገር አትችልም። ሰራተኛ ቢመጣም ዝም ብለ በቃ በፍቅር ነው እንትን የምትለውና አንቺም ስትመጪ ምንም እኮ አልተናገረችሽ። ምን ነው የተናገርኩሽ?
አይ ብቻ ፋሚሊዎቼ ተሳክቶልኛል፣ ወላሂ ተሳክቶልኛል። እኔማ በቃ አክሰንቱ የሆነ ታይም ላይ እየጠፋብኝ ነበረ፣ ግን በቃ አንደኛ አይ ተሳክቶልሻል፣ ይመችሽ። ፋሚሊዎች እንግዲህ የቤት ሰራተኛ ሆና መታ ትንሽ አስጨንቃናለች። ፕራንክ አርጋ እንግዲህ ልዋጩም አላዋጣም ብላ የቤት ሰራተኛ ሆነች። እሰራላታለሁ እና ፋሚሊዎች ለዚህ ቤት አዲስ ይሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ እህታችንን ሀያኪ አስገቧት በዚህ ቪዲዮ ሀያኪ ያስገቡኛል። ያው አስገቧት ፋሚሊዎቼ እንደምታዩት ዘና ፈታ እንዳላችሁ ተስፋ አደርጋለሁኝ። በጣም ነው በቃ እኔ ራሱ ተቸግሬ ነበር ለመሳቅ ምናምንና ስሜቴን ተቆጣጥሬ ነበር የሰራሁት። እንደዛሬ እንትን ብሎኝ አያውቅም። ግን ያው ዚዙ ታውቃታላችሁ እንግዲህ እብድናት መቅዲ እብድናት ያው ብቻ ለማስመሰል ሞክሬያለሁኝ። እና ፋሚሊዎችን ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ፈታ በሉልኝ። እንግዲህ ለካ አንዳንዴም የመዳም ቅመሞች እንደዚህ ሆን ብለው ነው የሚያናድዷቸው እንጂ እንዴት ነው ስራዎቹን ብቻ እያየሁት ነበርና ብዙ አይነት ቻሌንጅ አለው። የምር ትምህርትም አለው ወላሂ የምር ነው። ይሄ ቪዲዮ ብዙ ሰዎች አስተማሪ ነው። ብዙ ጊዜ ኮሜዲ ብሰራም የሆነ ትምህርታዊ የሆነ ነገር ነው የማደርገው መጨረሻ ላይና በጣም ብዙ ሴት ልጅ ካገር ወጣ እንደዚህ አይነት ፈተናዎች ከዚህም በላይ ይሄ ኖርማል ነው እንደውምና ብዙ አይነት ፈተና እኔ እንደውም ደህና ቤት ገብቼ ብዙ አይነት ታሪክ አለው። የምር በጣም ነው ግራ የሚያጋባውና በቃ በትንሹም ቢሆን ስሜታችሁ ገብቶኛል። ብቻ እንደዚህ ስራ ከምትሰሩ ሰዎች በቃ አላህ የተሻለውን ስራ ይስጣችሁ ላለው አሜን 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 ለማዳሞች እና በቃ በቀጣይ ቪዲዮ እስክንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።